ትንሽ በእንግሊዘኛ አታውሪሽ በአማርኛ እኔ በደንብ አልችልም እንግሊዘኛ ለማንኛውም ግን ቢሮዋን አምናኝ ዳለች ይሆነት መታመን በራስ ትልቅነት እኮ ነው ትርፍ ስራ ቦታ ነው የሚቀጠርበት እሺልም ዞሮ ከቤት ኑሮ ከሞት ማንም ሰው አይቀር ማለት ቲክቶክ ላይ ዩቲዩብ ላይ ምኑ ላይ ሶሻል ሚዲያ እለፋለሁ ለማናበቱ ቢሮ አጠራቀሚው ብሮ ቢዋል ማለት አልተሽ እንግዲህ ውድ ቤተሰቦቼ ያው መኪና ልታመጣ ሄዳለች ሳይት ልታስጎበኝ ማለት ነው ሙሉ በሙሉ 100% ምንም ጥርጥር ድርድር የሌለው የተገነባ አጠቃላይ 3900 ሺህ ነው እስከ መጨረሻው ድረስ አብራችሁን ቆዩ የትም እንዳትሄዱ ቤቱ ይገዛል ላይገዛ የሚለውን ታያላችሁ ሰላም ተነስተው በኢትዮጵያ ብር ነው ዶላር የሚባል ነገር የለም ማለት ነው አግሪመንቶቻችን ከባንክ ጋር ነው ያንዝም የሚሆነበት ምክንያት ምንድነው ፕራይስ ካሌክሽን ስለሌለኛ ከሌሎች ሪልስቴት ለየት የሚያደርገን ሲሚንቶ ዶላር ነዳጅ ምናምን ጨመረ ተብሎ እናንተ ጋር ዋጋ ምን ጨመረው ነገር የለም ስለዚህ በገዛሽበት ብር ነው ቤትሽን የምናስረክበው ማለት ነው ፒያሳ ጋር ያለው G+5 የሆነው ለቤዝመንት ያለው ኮመርሻል ብቻ ነው ሱቆች ነው የአመት ከ6 ወር ፕሮጀክታችን ነው ማለት ነው ከ900 ሺህ ብር ቅድመ ክፍያ ጀምሯለን አጠቃላይ 3.9 ማለት ነው 3,900 ሺህ ነው የአከፋፈል ሂደታችን ወደ 12 ዙር አከፋፈል ሂደት አለው ማለት ነው እንዳልኩሽ በአመት ከ6 ወር ጠንቅቀን የምናስረክበው ማለት ነው አንድም ሜናስ ሮዱን አይልሻል ሁለተኛው ደግሞ ቪላዎች ወደ ኮምፓውንድ የሚያይልሽ ይሆናል ማለት ነው ይሄ ቤት ጠቅላላ ዋጋው ስናይ ያው 3 መኝታ ነው ያዋናው ትልቁ መኝታ ቤት የራሱ ሆኖ መታጠቢያ ክፍል አለው እንዲሁም ደግሞ የእንግዶች የሚሆንና ለልጆች የሚሆን ደግሞ ሌላ ሳሎኖች አሉት እንዲሁም ደግሞ ስንሰራቸው ቋሚዎቹ እይታንም ብርሃንም እንዳይከልሉ አድርገን ነው እንደምታያቸው ይሰራናቸው ማለት ነው ይሄ 111 ካሬ ጠቅላላ ዋጋው 10,500,000 ብር ነው አሁን ላይ ግን በአለም በማስመልከት እንዳልኩሽ 35% ዲስካውንት ስላለው ከኮንዶሚኒየም ጋር ተናነሰ ዋጋ በ6,500,000 ብር እየሸጥነው እንገኛለን ራችን አላማችን ብለን ይዘን መጣ ነው ስለዚህ በየቦታው በተፈልጉን አልመተኝሮች ደስ ይላል ስለዚህ ሳይቱን እንየውና እኔም እስኪ ያለውን ነገር እንግዲህ አብረን እናያለን ደስ ይለኛል ሙሽ ሶ የሳይት መኪና ላዘጋጅና ሳይቱን ጎበኝ ዋው መኪናም አለው ለፈላሰስበት ባክ እሺ እንግዲህ ውድ ቤተሰቦቼ መኪና ልታመጣ ሄዳለች ሳይት ልታስጎበኝ ማለት ነው ከማውራትና ከመስማት ደግሞ ባይን ማየት የበለጠ